ዛሬ ደግሞ የምነግራችሁ ስለ ጀነት በሮች ነው። የጀነት በሮች ስንት ናቸው? እንደዚሁም ደግሞ ስማቸው እነማን ናቸው? እንደገና ማስረጃውስ ምንድነው የሚለውን ነገር የምንመለከት ይሆናል። የጀነት በሮች 8 ናቸው። ለዚህም ማስረጃው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሰሂህ ሐዲሳቸው የተናገሩ አድኸለሁ ላሁ ሚን አይ አብዋቢል ጀነህ 8 ብለው የተናገሩት አለ። 8 የጀነት በሮች እንዳሉ በዚህ ማስረጃ መመልከት እንችላለን። አላህ Subhanahu Wa Ta'ala በ8 የጀነት በሮች ያስገባን ብለው የተናገሩት ማለት ነው። እና የመጀመሪያው ምንድነው ሲባል ባቡ ሰላቱን ወይም ደግሞ በተለይ ደግሞ ሱና ሰላትን አብዝቶ የሚሰግድ ሰው የሚገባበት ነው። እንደገና ፈርዱንም አስተካክሎ ሱና ሰላትን የሚጨምር ማለት ነው። ሁለተኛው ባቡል ጂሃድ በአላህ Subhanahu Wa Ta'ala መንገድ ላይ የሚታገል ሰው የሚገባበት ነው። ሶስተኛው ባቡር ረያን የጀነት በር ነው። አሁንም ጾመኞች የሚገቡበት ወይም ጾም የሚያበዙ ሰዎች የሚገቡበት ነው። አራተኛው ባቡ ሰደቃ የሚያበዙ ሰዎች የሚገቡበት ነው። አምስተኛው ባቡ ሙተወኪል ሆነ በአላህ የሚመኩ ሰዎች የሚገቡበት ነው። ስድስተኛው ደግሞ ባቡ ቢርል ዋሊደይን ወላጆቹ መልካም የሚውል ሰው የሚገባበት ነው። ሰባተኛው ባቡ ዚክርን የሚያበዛ ሰው የሚገባበት ነው። ስምንተኛው ባቡ አታኢቢን ተውበት የሚያደርጉ ሰዎች የሚገቡበት ነው ማለት ነው። ለዚህም ማስረጃዎቹ في الصحيح በሰሂህ ሐዲሳቶች አለው ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተናገሩት فمن كان من اهل الصلاه دعي من باب الصلاه ብለው የተናገሩበት አለ። ومن كان من اهل الجهاد ከጀሃድ ባለቤት የሆነ ሰው دعي من باب الجهاد ሌላም የተናገሩ ስለ ረያን ومن كان من أهل الصيام دعي من باب الريان بلي تناقروا بتاله ومن كان من أهل صدقة دم ميابزا دعي من أبواب باب صدقة ميابزا سو بزي قبل بلي تناقروا بتاله مالتنا ሌላው ዚክር የሚያበዛ ደግሞ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ያሉትኝ አንድ ሰው እየተንታገኙትና ከቀሰቀሱት በኋላ فقال على ادلك على ملكته من على بابي من ابواب الجنه ከጀነት በሮች አንዱን በር አላመለክትህ ምን ብለው ሲጠይቁት በላ ያ ረሱላህ ንገርኛ አላቸው። ከዛ لا حول ولا قوه الا بالله ብለው ተናገሩ። لا حول ኃይል የለም ወላ قوه قوه የለም الا بالله ባላህ ቢሆን እንጂ ብለው የተናገሩት ሐዲስ አለ ማለት ነው። ስለዚህ لا حول ولا قوه الا بالله የሚለውንም በዚህ ሁኔታ አብዙ ዚክር በጣም አብዙ አላህ Subhanahu Wa Ta'ala ከጀነት ሰዎች ይበላል። ሌላው ደግሞ ባቡ ተውባ ማስረጃችን ምንድነው? الجنه 8 ابواب ያላህ መልእክተኛ የተናገሩት ጀነት እኮ 8 ابواب 8 በሮች አሉት። سبعة مغلقة وأبواب مفتاح ስምንቶቹ ዝግ ነው የሚሆኑት ወአባቡ مفتاح የነዚህ በሮች مفتاح የሚሆነው التوبة ምንድነው? ተውባ ነው አሉ የለመተኝ حتى تطلع الشمس من نحوه ብለው ተናገሩታል። ስለዚህ ምንድነው ተውባ ወይም ደግሞ ይሄ ወደ አላህ Subhanahu Wa Ta'ala መመለስ ከጀነት በሮች አንዱ ነው ማለት ነው። ስለዚህ ጀነት ለመግባት እነዚህን ተግባሮች በመንችለው አቅም አላህ Subhanahu Wa Ta'ala በፈቀደልን መልኩ የምንችለውን ያክል ልንሰራ ይገባል። ጾም አሁን ላይ በጣም ብዙ አሉ የሚጾሙ ጾሞች። ለምሳሌ ሰላትን ነዋፊል ሆኑ ሰላቶችን መስገድ ለምሳሌ በኋላ መስገድ በኋላ የሚሰገዱ ከረፋዳ 4 ሰዓት ላይ የሚሰገድ አለ። ሰላትን ሌሊል መስገድ ዊትር መስገድ እንደዚሁም ከ11 ረካዎች ራሱ ቀን ላይ የሚሰገዱት ለምሳሌ ከፈጅር በፊት 2 ረካ ከዙሁር በፊትና በኋላ የሚሰገዱ 4 እና 2 ከዛ በኋላ ከመግሪብ በኋላ ከኢሻ በኋላ እነዚህ 2 ረካ እነዛ መስገድ ሌሎች የሚሰገዱ በጣም ብዙ አሉና በተለይ ደግሞ ሰላትን ሌሊል ማብዛት። ሌላው ጂሃድ ፊ ሰቢልላህ አሁን ላይ የለም ግን ጂሃድ ፊ ሰቢልላህ በመንችለው አቅም ነፍስን ጂሃድ ማድረግ ራሱ ከሁሉም በላይ ስለሆነ ነፍስያችንን ጂሃድ ማድረግ ከወንጀል መጠበቅ ራሳችንን ማቀብ በመንችለው አቅም ማለት ነው። ሌላው ሰደቃ ማብዛት ባለን ነገር ፈገግታም ሰደቃ ስለሆነ በመንችለው አቅም ሰደቃ ባለን ነገር በመስጠት ሰደቃ ማብዛት። ሌላው ሙተወኪል በአላህ Subhanahu Wa Ta'ala መመካት ምንም ነገር ቢመጣ አላህ Subhanahu Wa Ta'ala ላይ መመካት እንዳለብን የሚያሳይ ነው። ሌላው ቢርል ዋሊደይን ወላጆቻችን እስካሉ ድረስ በመንችለው አቅም ያላህ መልእክተኛ ምን እንዳሉት ወላጆቹ በህይወት እያሉ ጀነት ያልገባ ሰው የከሰረ ሰው ነው ብለዋልና በመንችለው አቅም ወላጆቻችንን መንከባከብ ወላጆቻችንን መጠየቅ ወላጆቻችንን የምንችለውን ያክል ሐቃቸውን መጠበቅ አለብን። ሌላው ዚክር ማብዛት እየሰራን በማንኛውም ወቅታችን ላይ ቀላል የሆነ ኢባዳ ነገር ቢኖር ዚክር ነውና ዚክር ማብዛት። ሌላው ተውበት
ሁሉ ጊዜ በቃ ሁሉ ጊዜ ተውበት ወደ አላህ Subhanahu Wa Ta'ala መመለስ ምክንያቱም በየቀኑ የምንሰራቸው ወንጀላቶች በጣም ብዙ ናቸውና ተውበት ማድረግ ነውና እነዚህ የጀነት በሮች ናቸው አላህ Subhanahu Wa Ta'ala በስምንቱም የጀነት በሮች ከሚገቡት ባሪያዎቹ ያድርገን አላህ ያፈዘክ يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس